ሌባ ራእዩ ምንም ቢሆን ምንም ቢወያይ ምንም ቢግባባ ጠብ ያለች ፍሬ ያመጣም። ለጊዜው ሊዘንጥ ይችላል፣ ግን የመከነ ነው። እጅህ ንጹህ መሆን አለበት። እጅ ንጹህ ሲሆን ትደፍራለህ፣ ልበ ሙሉ ትሆናለህ። የምታስበውን ነገር ለመከወን አትቸገርም። ስትነካካስ ሰው አያውቀውም፣ አንተ ግን ታውቀዋለህ። እጀ ንጹህ መሆን ያስፈልጋል። እጀ ንጹህ ወደ ልበ ንጹህ ወደ አእምሮ ንጹህ የሚያድግ ቢሆንም እነዚህን 5 ሲዎች ያሟላ ፖዚቲቭ መስተጋብር ሀገርን፣ ሰፈርን፣ ቤተሰብን፣ አህጉርን ወደ ብልጽግና ይወስዳል። በተቃራኒው ያለው የኔጌቲቭ መስተጋብርስ ኔጌቲቭ ኢንተራክሽንስ እነሱን በቀለለ በ3 ሲ እንያዛቸው። የመጀመሪያው ሲ ኮንፊውዥን ነው። አሁን ምንድነው ይሄ ግራንድ ናሬሽን ምን ሊያመጡብን ይሆን? አሁን በቃ የብሔረሰብ መብት ሊቀር ነው ማለት ነው? ወደ አህዳዊነት ልንሄድ ይሆን? እየታሰበ ያለው ነገር ምንድነው? አዲስ ነገር ብልጽግና የሚያመጣው ምን ፈልጎ ነው? ኮንፊውዥን ጥያቄ ነው ይመስለው። ያ ኮንፊውዥን እየሰፋ ደግሞ ሲሄድ ሁለተኛው ኮንፍሊክት ነው። ጭቅጭቅ፣ ግጭት፣ አለመግባባት፣ አለመደማመጥ። የመጨረሻው ሲ ኬዮስ ነው። አሁን ምርጫው እዚህ ያለን አመራሮች፣ ኢትዮጵያን የምንወክል ስብስቦች የሚያዋጣን ፖዚቲቭ መስተጋብር ነው ወይስ ኔጌቲቭ መስተጋብር? የሚያዋጣን በሐሳብ በመደማመጥ በመነጋገር ሰተን ተቀብለን ያደገ ሀገር ማስረክብ ለልጆቻችን ወይስ ማንም የማይፈታው ኬዎስ ውስጥ መግባት? መቼም ማንም ጤነኛ ዜጋ አይመርጠውም። ፖዚቲቭ መስተጋብር ያስፈልጋል። ፖዚቲቭ መስተጋብር ደግሞ ፋውንዴሽኑ ስቶሪ ነው።